ልጁ ጭንቅላቱን ላይ ሲዳሰሰም አንድ ነገርን ይመለከታል። ታዲያ ፈተና ላይ ነበሩና ብላክቦርዱ ላይ የተጻፈው የማትማቲካል ኢኩዌሽን መልሱ ባንድ ይመጣለታል። ታዲያ ወዲያውኑ መልሶችን ጨርሶ ይወጣል። ፑል ቤትም ቁጭ ብሎ በማትማቲክስ ምንም ነገር መስራት እንደሚችል ይገባል። ታዲያ ግን አንድ ቀን ኳስ እየተመለከተም የሰዎችን የሚሮጡበትን ዲግሪና የሚሮጡበትን ስፒድ ሁሉ ነገር ካልኩሌት እያደረገ ጭንቅላቱ ሙሉ ሂሳቡን መስጠት ይችላል። ታዲያ ግን በማትማቲክስ ሁሉ ነገር መስራት እንደሚችል ይገባውና ወዲያውኑ የባስኬትቦሉን ቲም ይቀላቀላል። ታዲያ ወዲያውኑ ያምኑበትና ወደ ቲም ይቀላቀሉታል። ግን ቲምሜቶቹ ጭራሽ አልገባቸውም ነበር። ወዲያው ኳስ እንደያዘም አንድ ነገርን ሂሳብ ያስባል። ታዲያ ግን ከሱ በግራ በኩል የሚሮጥ የነበረው ፍጥነትና ዲግሪው በጣም ይመቸውና ለሱ ከሰጠ ኳሱ እንደሚያሸንፍ ይገባል። ታዲያ ኳሱን ሊወረውር ሲልም ቀጥ አድርጎት ነበር። ወዲያውኑ 45 ዲግሪ አድርጎ ለልጁ ይወረውርለታል። ወዲያውኑም ይሄ ልጅም ሄዶ መጨረሻ ያስቆጥራል። ይህን ካዩ በኋላ ኮቹ ራሱ በጣም ይደነቃልና ሁሉም ያከብሩታል። ታዲያ የቲሙ ዋና ተጫዋች ይሆናል። ታዲያ ግን ክላስ ውስጥም በጣም ውጤቱን እየሰቀለ ነበር። ታዲያ መምሩ ዲስሪስፔክት ያደርጋልና ኩረጃ እንዳደረገ ይነግራል። ታዲያ ሊያስረዳው ቢሞክር መምሩ ግን ወዲያውኑ በመኪና ይገጫል። ታዲያ በመኪና ከተገጨ በኋላ ትልቅ አደጋ ይደርስበታል። ደረቱ ላይም ትልቅ የሆነ ብረት ይገባበታል። ወደ ሆስፒታል እንዞት ከሄደ በኋላ ግን ዶክተሮቹ ሰርጀሪ ለመስራት እሱ ቤተሰቦቹ መኖር እንዳለባቸው ነግሩታል። ግን እሱ የጥፋተኝነት ስሜት እየተሰማው ነበር። ታዲያ ቁጭ ባለበትም አንድ የሕክምና ሐሳብ ይመጣለታል። ታዲያ ሰውየው ሰርጀሪ ለማድረግም ራሱ ያስባል። የሕክምና መጽሐፎችንም ይፈልግና ማንበብ ይጀምራል። ታዲያ እነዚህ መጽሐፎችም ጨርሶ ካነበበ በኋላ ግን ለሰርጀሪው አንድ እቅድ ያቅዳል። ታዲያ ይህ ነገር ወይንም ደግሞ ይህ እንጨቱ እንደተነሳ በሰከንዳት ውስጥ መዘጋት እንዳለበት ያስባል። ታዲያ ግን አባቱ በጣም ትልቅ ሱፐር ፓወር እንዳለውና ትልቅ ሰው ነበረ። ታዲያ እናቱም በጣም ፈጣን ከመሆኑ የተነሳ ሁለቱን እንዲያግዙት ለማረድ ያስባል። ታዲያ ግን አባቱ ከትልቅ እንስሳ ቢዘሉ እንኳን አይሞቱም ነበር። እናቱም ደግሞ በሰከንዳት ውስጥ በጣም ረዥም ሩጫዎችን መሮጥ ትችል ነበር እና ይህንን በመጠቀምም ይህን ሰው ለማዳን ያስባል። ታዲያ እነዚህ በጣም ብዙ ሰዓት የሚወስደውን 618 ማይል እንኳን በሰከንዳት መሮጥ ትችል ነበር። ታዲያ ወደ ሰርጀሪ ክፍልም ለመግባት ይወስዳሉ። በመጨረሻም ሰርጀሪውን በትንሽ ደቂቃ ወይንም ሰከንዶች ውስጥ ወዲያውን ሰርተው ይጨርሱታል። ታዲያ ግን ዶክተሩ ሲመጣም ሰርጀሪው ተፈጽሞ ይገባል። ታዲያ በጣም